ምንድነው ጋይስ? ሁለት ፍቅረኛሞች ናቸው። በድብብቆች ነው የሚገናኙት። የፍቅር ጉዳይ ሆኖ ግን እስከመች ነው እኛ እንደዚህ የምንደባበቀው ብሎ ልጁ ቀጠሮ ይሰጣታል ሌላ ቦታ ሊገናኙ እና ዘውትር የሚገናኙበትን ቦታ ይተውና ሆቴል ላይ ያስለምዳታል ልጅቷን በስልክ ተደዋውለው የምናውቃት ቦታ እንገናኝ ተባብሎ ይቀጣጠራሉ። ገና ልጅቷ መታ ማድረግ ያለበትን ያስባል። ልጅቷ እዚህ ጋር ከመጣች ምን ላደርግ ነው ያለሁት እያለ በሀሳቡ ጦዟል ሰውየው ልጁ ማለት ነው። እና ልጅቷ ጋር ይደውላል። ደረስሽ ወይ ፍቅሬ መጣሽ ወይ ብሎ ይጠይቃታል። ታዲያ በዚህ ሰዓት ላይ እሷ ቤተሰብ እንዳልመጣ ከልክሎኛል፣ ዛሬ መምጣት አልችልም ፍቅሬ ይቅርታ ብላ ስልኩን በጆሮ ላይ ትዘጋበታለች። ልጁ ግራ ገባው፣ ራሱን ጠላ። ሰማይ ብትውጠው ተመኘ። ያን ሁሉን አዘጋጅቶ ብዙ ነገር ነው ያደረገው። በፊት ከሚገናኙት በላይ የተለየ አድርጎታል ቀኑን የጠበቀው። ይሁን እንጂ እሷ ይሄንን ብትልም አጠገቡ ካለው ካፌ ላይ ተቀምጣ ልጁን ሰርፕራይዝ ለማድረግ ነበር ይሄን ያደረገችው። እና ካፌው ላይ ነበረች እና በሩ እሱ ያለበትን ክፍል መታ ከፈተችው። በሩ ተከፈተ። እሷ ፊት ለፊቱ ላይ ቆማ ሲያያት ሰውየው መጀመሪያ ግራ ገብቶት ራሱን ይጠላ ነበር። ተደበላለቀበት ስሜቱ ማለት አይኑ የሚያየውን ማመነቃተው። የሚወዳት የሚያፈቅራት የሚሳሳላት ፍቅሩ ቆማለች ፊት ለፊት ላይ። ከደስታ ብዛት የተነሳ ልጅቷ ጋር ሄደና እግሯ ላይ አጎነበሰና ሰገደላት ስግደትን። ታዲያ እቺ ስግደት የሱ የመጨረሻው ትሆናለች። አጎንብሶ አቀርቅሮ ባለበት ቦታ ላይ ነው የቀረው። ቀና ማለት አልቻለም እና ፈጣሪ አስቀያሚ በሆነ መንገድ ነው የያዘው። የሚያስጠላ መጨረሻ ነው። ስግደትን የፈለገ ልጁ አሁን ስሜቱን መቆጣጠር አቅቶት ነው እንደዚህ አይነት የማይገባ ነገር ለፈጣሪ የሚሰጠውን ሀቅ ለሴት ልጅ ሰጥቶ ተንበርክኮ ባለበት እየሰገደ ያለ ነው ፈጣሪ የያዘው። ሁላችንም ቢሆን ማለት ነው መጨረሻችን እንዲያምር እንፈልጋለን። ግን አንዳንድ ሰዎች ያው እንደሚታየው ባይፈለግም እንዲህ ይሆናሉ። ፈለገ ስሜታዊ ብንሆን ደስታ ሲበዛም መስመር ይስታል፣ ጥሩ አይደለም። ሀዘንም በጣም ከበዛ ጥሩ አይደለም። ሁሉንም ነገር ባላንስ አድርገን ብንሄድ ለህይወታችን ጠቃሚ ነው ላለው ትዕግስት ከምንም ነገር በላይ ዋጋ ስላለው ነው ይህንን ቪዲዮ ያዘጋጀውላችሁ። ዛሬ ጉንፋኑ እኔ እንጃ ብቻ። ጋይስ ቪዲዮ ተመችቷችሁ ከሆነ ሳብስክራይብ የሚባለውን ነገር ተጫኑት።